ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንደምን አላችሁ? ሰላም ናችሁ? አለን ወሰለን ብለናል። እንዴት ናችሁ? ሁሉ አማን ነው ወይ? ደግዬ ናችሁ ወይ? አህለን ወሰለን ብለናል። እንኳን አደረሳችሁ። አሁን ቡና ልናፈላ ነው። እንግዲህ ቡና ከተፈላ ትጠጣላችሁ፣ ካልተፈላ ደግሞ ምንም ማድረግ አይቻልም። ምግብ ትጋበዛላችሁ ማለት ነው። አዎ ምግብ ትጋበዛላችሁ። እና እንዴት ናችሁ? ሁሉ አማን ነው? ሙስሊሞች እንዴት አሳለፋችሁት? ኢድን እንዴት አሳለፋችሁት እላችኋለሁ። አሁን እንግዲህ እስኪ ቆይ ገንፎ ልንበላ ነው። ገንፎ ምን ትላላችሁ? የኢድ ገንፎ የኢድ ገንፎ ልንበላ ነው ትበላላችሁ። ከዛ እንደገና ደግሞ የሚቀጥለውን ደግሞ እንቀጥላለን ማለት ነው። ገንፎዬ አሁን ገንፎ ይበላል። ቁርስ ዛሬ እኛ ጋር ናችሁ። ምን ትላላችሁ? እና እንዴት ናችሁ ግን? ሁሉ ሰላም ነው ወይ? እንዴት አሳለፋችሁት? ኢድን በሰላም አለፈ ወይ? እንዴት ነው ጃዛ የወጣችሁ ባለቤት የምታከብሩ እና እንዴት ነው? አማን ናችሁ ወይ? ደግዬ ናችሁ ወይ? እሺ እዚህ ጋር ቅቤ ማን ነው ገንፎ እዚህ ጋር እያዘጋጀን ነው። አያችሁት? በጣባ ኑ ብሉ። እዚህ ጋር ደግሞ ቅቤ እያቀለጥን ነው። ቅቤ እናቀለጥና ያው ነው እንግዲህ ማነካካት ነው ገንፎ። ማሻአላ ማን ነው እንትና ፋጡማ ናት ገንፎ በላው ስትል የነበረው ማን ነው? እስኪ ነው እስኪ ከቤተሰብ ማን ነው ገንፎ የበላው ከኔና ከፋጡማ ውጭ ማለት ነው? ነይ በዚህ ጋር በኮመንት ወይንም ደግሞ ቪዲዮ ልቀቁ። ገንፏችሁ ይታይላችሁ ሙያችሁ ማለት ነው። ይኸውላችሁ እዚህ ጋር የእንትን ገንፎ ግን ማለት ነው የገብስ ገንፎ ነው። ይሄ ፍርኖ ዱቄት ምናምን አይደለም፣ የገብስ ነው። እሺ አሁን እዚህ ጋር ቅቤያችንን እንትን ብለናል፣ አቅልጠናል። የምንፈልገውን ያህል መጠን እንጨምራለን። ፍርፍር ያለ ገንፎ ነው። አሁን ያው እዚህ ጋር በርበሬ እንጨምራለን። ቤት ማሻላ ዜድ ክችን ስለሚሄድ ቢቃይ ሙያ እኮ አለ። አይ ሙያ አለ ሙያ አላችኋለሁ። ገንፎ ከበላችሁ ደግሞ ፍርኖ ዱቄት አታጥቁ። ከበላችሁ ምጥን ያጃ የገብስ ብሉ ማለት ነው። ለጤንነታችን እሱ ነው የሚጠቅመን ማለት ነው። ያሰላም ዜድ ክችን እና ይኸውላችሁን ይመስላል የኢድ ገንፎ። አሁን በቃ ይወረድበታል። ማሻአላ ተባረካላ። ኑ ብሉ። እሺ ይኸው አሁን እንግዲህ ያው ልንሰፍርበት ነው። ያችሁ ግን ማለት ነው። ቆይ እስኪ ላሳያችሁ። ያ ሰላም ቆይ አይዋ ይኸውላችሁ እንግዲህ ይሄን ይመስላል ገንፏችን ማለት ነው። ማሻአላ ተባረካላ ያለን ብሎ አፍያ ተፈደሩ። የገብስ ገንፎ ከበላችሁ አይቀር ማለት ነው። ማሻአላ ይሄን ይመስላል። ተጋበዙልን። ሀያ ኑ ረያን ያላ
ተፈደሉ። እሺ አሁን ደግሞ ከገንፎ ወደ እዚህ ተሸጋግረናል ማለት ነው። ገንፏችንን አነካክተነው እስከሚበቃን አሁን ደግሞ ያው ታዲያ ምንድነው ገንፎ በልቶ እንደገና ይሄንን የምትሉ አጠፉም። ግን ወዳው አይደለም እኛ የበላነው ወዳው አይደለም። ለምሳሌ እኛ የበላነው ቁርስ ነው። ቁርስ ተበላ ገንፎ፣ ከዛ ቡና ምናምን ተጠጣ ምናምን። ከዛም በኋላ ያው አለ አይደለ እንደዚህ ቁጭ ስትሉ አንዳንድ ነገር ሰርታችሁ ቤተሰብ እንደዚህ እንግዳ ሲመጣ ምናምን። በነገራችን ላይ ይሄ ለእንግዳ ነው። ለእንግዳ በጣም ቆንጆ ጸዳ ያለ ምግብ ነው። ይሄ ዶሮ ነው እንትን አጥንት የሌለው ዶሮ ማለት ነው። በተለይ አረቦቹ በጣም ነው የሚወዱት። ለየት ያለ እንግዳ ወይንም አማች ወይንም እንደዚህ ልትታጭ የሆነች በቃ ብቻ ወይ ልጃቸውን ሊያሳጩ ትልቅ እንግዳ ሲመጣ ተዘጋጅቶ በክብር ይሄ የሚቀርብ ምግብ ነው። ዶሮ ነው። ዶሮ አጥንት የሌለው ዶሮ። ከዛ ሶስ የምንፈልገውን ሶስ እናደርግና እንትን እንላለን እንተብለዋለን። ለምሳሌ እነ ግሽጣ እነ ምንድነው ጠሒና ትንሽ ማይኔዝ ይደረግና አንድ ላይ አዋህደን እርጎ አድርገን ጨው እና ቅመም ፍልፍል አስወጥ ምናምን አድርገን እንትን ይባላል ይለወሳል። አጥንት የሌለውን ስጋ አዋህደን ለአንድ ሰዓት ያህል እናስቀምጠውና ከዛ በዘይት ይጠበሳል ማለት ነው። በዘይት ይጠበሳል። እንደዚህ በዚህ ከለሩ በጣምም ሳያር እንደዚህ በቆንጆ ከለር ነው። ይሄ እንደውም አሁን በዚህ እንደዚህ እንደማሳያችሁ አይደለም፣ ካሜራው ነው መሰለኝ እንጂ በጣም ነው የሚያምረው ዲኮሩ ማለት ነው። እና ዲኮር ነው በቃ እንደዚህ እንደ ዲኮር ነው የሚሰራው። ከዛ ያንን የጠበስነውን ዶሮ ሶስ እናደርግና ሶስ ሮማን ትንሽ እንጨምራለን። ሶስ ደግሞ ይሄ እንትን ምንድነው የዚህ የእንትኑ አለ አይደለ ምንድነው ስሙ የእንዶሚ የእሱን ታደርጉና አንድ ላይ አዋህዳችሁ እሱን ላይ ትንሽ ነጭ ሽንኩርት ታደርጉበትና መጥበሻ ላይ ታደርጉታላችሁ። ያንን እዛ ላይ ያደርጋችሁ ታዋህዱታላችሁ ማለት ነው። ከተዋሃደ በኋላ ሶሱን አንድ ላይ ይሄ ከለሩ አሁን የሶስ ከለር ነው። እንዴት እንደሚጣፈጥ አትጠይቁኝ። ከዛ ቲማቲሞቹ ደግሞ እነዚህ ትንንሾቹ ቲማቲሞች ናቸው የሚሆኑት። አገራችን እንደውም ምንድን ነበር የሚባለው መሰላችሁ? ኮሚደሮ ይባላል። ሀገራችን እንግዲህ እንደ የሰፈራችን ሊለያይ ይችላል እንጂ በሀገራችን ኮሚደሮ ይባላል። እና እነዚህ አሁን ውድ ናቸው ሲገዙ ራሱ 1 ኪሎ 10 ብር 12 እስከ 15 እስከ 20 ብር ሪያል ድረስ ነው የሚሸጠው 1 ኪሎ ማለት ነው። እነዚህ ትንንሽ እንትኖች ማዳበሪያ ምናምን ስለሌላቸው በጣም በቃ በጣም ነው የሚጣፍጡት። በአጠቃላይ እንደዚሁ የሚበሉ ናቸው። እንደዚሁ ታጥቡትና ዝም ብለው ይበላሉ። ደግሞ ታውቁታላችሁ ብዬ አስባለሁ። በብዙ ጊዜ አረቦች ቤት የሚሰሩ ልጆች በጣም አረቦች ይጠቀሙታል። በጣም እንደዚህ ሰላጣም እንደዚህ ሰርተው ብቻም ሳይሆን ዝም ብለው ጥብ አድርገው እንደ ሀገራችን ባቄላ ቆሎ ዝም ብለው ይበሉታል ማለት ነው። እኔም ለምጃውን እሱን እበላለሁ። በጣም ነው የሚጣፍጠው። እና ይሄንን እናደርጋለን። ሰላጣ የፈረንጅ ሰላጣ የምታዩት የፈረንጅ ሰላጣ አለ። ትንንሽ ሳህኖች አሉ። እኛ በምንፈልገው ለምሳሌ ለሚፈልግ ሰው እንደዚህ ቁጭ ስትጫወቱ ገዋ ይፈላና በትንንሽ ሳህኖች ናቸው አያቸዋቸው። በእነሱ ለሚፈልግ ሰው ያችን ሳህኗን ብድግ እያደረገ እያነሳ ታስይዛላችሁ ማለት ነው። ገዋውን እየጠጣ ይሄችን እየቅበላ ቲማቲሙን ቀጭ እያደረገ ወሬውን ይቀቅላል ማለት ነው። በጣም አሪፍ ነው። እኛ እንደዚህ ነው ያደረግነው ዛሬ። እና እንደዚህ እያደረጋችሁ አንዳንድ ጊዜ ፈታ በሉ። ለምሳሌ ጓደኞቻችሁ ቢመጡ ለብቻቸው ፍሪደም ያለበት ቤት አለ፣ ሁሉም ቤት አይደለም። ስለዚህ ለራሳችሁ እንደዚህ ጓደኛ ምናምን ወይንም ኢጃዛ ቤት ስትሰሩ ራሳችሁን ያው ፏ ማድረግ ነው። እና ይሄንን ይመስላል። ኢንሻአላህ ትወዱታላችሁ ብዬ አስባለሁ። ደግሞ ትወዱታላችሁ። አዲሶች ሰብስክራይብ አድርጉ፣ ነባሮች ደግሞ እንደተለመደው ላይክ ሸር እያደረጋችሁ እንበረታታ። ሰላም አለይኩም ወራህመቱላሂ ወበረካቱ።